ሰላም ሰላም እንዴት ናችሁ አድማጭ ተመልካቾቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትንሽ ከሶሻል ሚዲያ እርቄ ነበረ ጠፍቼ ነበረ ትንሽ የግል ጉዳይ አጋጥሞኝ በዚህ አጋጣሚ እንዴት ነሽ ደህና ነሽ ወይ ዜና አትሰሪም ወይ ምነው ጠፋሽ ላላችሁኝ አድማጭ ተመልካቾቼ ተከታታዮቼ እጅግ በጣም አድርጌ ላመሰግን እፈልጋለሁ። ትንሽ በግል ጉዳይ ምክንያት ነበረ የጠፋሁት ያው አሁን ግን ተመልሻለሁ ለማለት እፈልጋለሁ። እንግዲህ በዛሬው ዕለት ትንሽ ልቤን የነካኝና ሀሳብ ልሰጥበት የፈለኩበት ርዕሰ ጉዳይ ምንድነው? በትግራይ ክልል ውስጥ የትግራይ እናቶች እየሆኑ ያሉትን ነገር አየሁና በእውነት በጣም ተሰማኝ። እንደዛ መሬት ላይ ሲንከባለሉ እንደዛ የጭንቀት እንባ ሲያፈሱ ከአንድ ቤት ሁለት ሶስት ልጅ ሞቶባቸው አልፎባቸው ወገኖቼ እስኪ እናስበው። ለአንዲት እናት ሁለት ሶስት ልጅ ስታጣ ምን አይነት ህይወት ሊኖራት እንደሚችል ምን አይነት ኑሮ ልትገፋ እንደምትችል እንዴት ብላ ልትነሳ ልትቆም እንዴት ብላ አንድ እርምጃ ልትራመድ እንዴት ብላ ልትንቀሳቀስ እንዴት ብላ ህይወትን ልትገፋ እንዴት ብላ ጉርሻ ልትቆርስ እንዴት ብላ ልትኖር እንደምትችል ምን ያክል ከባድ እንደሆነ የሚያውቀው በዛ ቦታ ያለ ሰው በዛ ቦታ የሆነ ሰው ይሄ እድል ፈንታ የገጠመው ሰው ነው። እንደዚህ አይነት ክፉ ነገር ለየትኛውም ዓለም ላይ ያለች እናት አያደርስባት። ሁለት ሶስት አራት ልጆችን አትጣ እናት ከልጆቿ ቀድማ ትሂድ እንጂ ቁማ የልጆቿን መከራ በዛ ላይ ደግሞ ተደጋጋሚ የሆነ የልጆቿን መከራ አትይ ለየትኛዋም እናት የትኛዋም ሴት የትኛዋም ሔዋን በዚህ ውስጥ አትለፍ። በልጅ መፈተን ከባድ ነው። በአንድ ልጅ ሳይሆን በተደጋገመ ልጅ እናት ቁማ ይሄንን ማሳለፍ በአለም ላይ ሊደርስ የሚችል የመጨረሻ ትልቁ የሰው ልጅ ፈተና የመጨረሻ ትልቁ የሰው ልጅ መከራ ነውና በዛ መከራ ውስጥ እያሉ እያነቡ እና እየጸለዩ እያለቀሱ ያሉ እናቶችን አየሁና አንዳንድ ደግሞ ከስር የሚሰጡ አላግባብ የሆኑ ኮሜንቶችን ማነበብኩና እንደው በዚህ ጉዳይ ላይ የትግራይ እናቶችን ስለማውቃቸው ሀሳቤን ልሰጥ ፈለኩኝ። ስለ ትግራይ እናቶች የምናገረው በአንድ ወቅት በህይወት አጋጣሚ እዛ ክልል የመሄድና በህይወት አጋጣሚ ከእነሱ ጋር የተወሰነ ጊዜ ማሳለፍ እድል ገጥሞኝ ነበር። ከእነሱ የተወለድኩ የእነሱን ቋንቋ የምናገር ሰው ሆኜ ሳይሆን በቃ ህይወት ሰውን የተለያየ ቦታ ሊወስድ ስለሚችል በእንደዚህ አይነት አጋጣሚ በዛ ክልል ተገኝቼ ነበር እና በመካከላቸው በተገኘሁበት አጋጣሚ ስለዛ ህዝብ ያወቅኩትና የተረዳሁት ነገር እጅግ በጣም የሚገርም ነገር ነው ወገኖቼ። እዚህ አዲስ አበባ ሁነን እንደምናስባቸው አዲስ አበባ ሁነን ስም እንደምንለጥፍላቸው አዲስ አበባ ሁነን የሆነ ስያሜ እንደምንሰጣቸው አይነት ህዝቦች አይደሉም። በእውነት ሰውን ከልባቸው ከውስጣቸው የሚወዱ ሰውን ከልባቸው ከውስጣቸው የሚያፈቅሩ እጅግ በጣም እግዚአብሔርን የሚወዱ እግዚአብሔርን የሚፈሩ በፈጣሪ የሚታመኑ ጠብር ግፍ ብለው እንግዳ የሚቀበሉ እንግዳ የሚያስተናግዱ በእውነት የከበሩ ህዝቦች ናቸው። የትግራይ ህዝብ ክፉ ህዝብ አይደለም መጥፎ ህዝብ አይደለም ጨካኝ አይደለም ሀገሩን የሚጠላ ህዝብም አይደለም። የምንሳሳተው የሆነ ነገር ሲሆን ማህበረሰብን እንፈርጃለን። የማህበረሰብ ክፉ የለውም። የማህበረሰብ ክፉ የለውም። ትግራይም ይሁን አማራም ይሁን ኦሮሞም ይሁን ደቡብም ይሁን እንደ ማህበረሰብ እንትና እንዲህ ነው እንላለን። ግን የማህበረሰብ ክፉ የለውም። የትኛውም ክልል ውስጥ የትኛውም ሀገር የትኛውም ብሔር ውስጥ ክፉ ሰው ይኖራል መጥፎ ሰው ሊኖር ይችላል እንጂ የማህበረሰብ ክፉ የለውም። እና የትግራይ እናቶች ደግሞ ምን አይነት የዋህ እግዚአብሔርን የሚወዱ ለእግዚአብሔር ካላቸው ፍቅር የተነሳ እንግዳ ምን ያክል ጠብ ያርገፍ ብለው እንደሚያስተናግዱ በሀገራቸው በክልላቸው የሌላ ሀገር ሰው የነሱን ቋንቋ የማይናገር ለሀገሩ ባዳ የሆነ ሰው ሲመጣ ምን ያክል የተለየ ፍቅርና እንክብካቤ እንደሚያደርጉና በአጠቃላይ ምን አይነት ፍቅር የሆኑ ማህበረሰቦች እንደሆኑ በመካከላቸው ተገኝቼ ስላየው የእውነት አሁን እንደዚህ አይነት ከባድ ጊዜ ሲያሳልፉ አዘንኩላቸው። ውስጤን በጣም ተሰማሁ። በእጃቸው ስለበላውና ስለጠጣሁ በእጃቸው የሚገርም እንክብካቤ ስለተደረገልኝ እጅግ በጣም ክልላቸው በሄድኩበት ጊዜ ስለተከበርኩኝ ተሰማኝ። ስለነሱ አዘንኩ ስለነሱ ጨነቀኝ። በርግጥ አሁን ያየሁት የነሱን ስለሆነ ነው። በየትኛውም ክልል እንደዚህ ያለ ጥፋቱ ያለ ኃጢአቱ ባልገባው የፖለቲካ ስርዓት በማያውቀው ነገር እንደዚህ የሚሰቃዩ ብዙ እናቶች ብዙ ወገኖች ብዙ ህዝቦች እንዳሉ ይታወቃል። እንደ ሀገር ያለንበት መከራ ከባድ ነው። ፖለቲካ መጥፎ ነው። የፖለቲካ ስርዓት
ያው በዘር በቋንቋ በሃይማኖት ለያይቶን እርስ በርስ ለመባላላት አድርሶን እንደ ሀገር በዛ መከራ ውስጥ እንገኛለን። እንግዲህ እግዚአብሔር ለሀገራችን ለኢትዮጵያ ጥሩ ቀን ያምጣ። እንደዚህ እያዘኑ ፀጉራቸውን ላይ አፈር እየነሰነሱ እያለቀሱ ከአንድ ቤት 2 3 4 ልጆቻቸውን እንዳጡ እና አሁንም ደግሞ ለግዳጅ እየተገደዱ እንደሆነ እየተናገሩ ላሉ በእውነት በዛ ክልል ውስጥ ለሚገኙ እናቶቼ፣ ሌሎችም ደግሞ ያላየዋቸው ምናልባት ቪዲዮ ተቀርጾ ያልመጣልኝ በየትኛውም ክልል የሚገኙ በእንደዚህ አይነት መከራ፣ በእንደዚህ አይነት ስቃይ፣ በእንደዚህ አይነት ጭንቀት ውስጥ ላሉ ወገኖች እግዚአብሔር ይድረስ ለማለት ፈልጋለሁ። እንደ ሀገር እግዚአብሔር በቃችሁ ይበለን። እግዚአብሔር ምድራችንን ይፈውስ። ጦርነትን ከላያችን ላይ ያባርልን፣ ይንቀልልን። መልካሙን አንድ አድርጎ በጥሩ መልኩ የሚመራንን መሪ እግዚአብሔር ያምጣልን። ጦርነትን ያስቁምልን ለማለት እፈልጋለሁ። በዛ ውስጥ በእውነት በጭንቀት ውስጥ ያላችሁ፣ በምጥ ውስጥ ያላችሁ ከዚህ በፊት ልጆቻችሁን ገብራችሁ እንደገና ደግሞ ለሌላ ጦርነት ልጆቻችሁን እንድትገብሩ እየተገደዳችሁ እጅግ በጣም ተጨንቋችሁ ምናልባትም ተርቧችሁ ተጠምታችሁ አታችሁ ነታችሁ ያላችሁ ወገኖች በእውነት የምታምኑት አምላክ አይተዋችሁም። እግዚአብሔር የሚወደውን በመከራና በችግር ይፈትናል። መከራና ችግሩ ደግሞ ያልፋል። እግዚአብሔር ከእናንተ ጋር ይሁን። ባለሁበት ቦታና ባለሁበት ስፍራ ሆኜ በጸሎት አስባቸዋለሁ ለማለት እፈልጋለሁ። እግዚአብሔር ኢትዮጵያን ይባርክ። ማንም እናት በዓለም ላይ ያለች ማንም እናት ጃፓናዊም ትሁን ኡጋንዳዊ፣ ካናዳዊም ትሁን ጋናዊ፣ ኢትዮጵያዊም ትሁን ቡርኪና ፋሳዊ በእንደዚህ አይነት ክፉ መከራ ውስጥ አትለፍ። በልጆቿ ቁማ አትፈተን። በአንድ ልጅ እኔ ልጄን ራሷን ሲያማት ምን ያክል ፍራስትሬት እንደማደርግ ምን ያክል እንደምጨነቅ ነው ያውቀዋለሁ። ልጄን ጉንፋን ሲያስላት እንዴት መጣ፣ በምን መጣ፣ እንዴት አድርጓት ይሆን፣ ይጠነክርባት ይሆን፣ በቃ ብዙ ጭንቀት ነው የማሳልፈው። ልጆቼ ላይ የሆነ ጭርት ነገር ሲወጣ የማሳልፈውን ጭንቀት እኔ ያውቀዋለሁ። እና እንደዚህ ጭርት፣ ራስ ምታት፣ ጉንፋን በዚህ ደረጃ እኔን ሲያስጨንቀኝ ግን ደግሞ በተለያየ የሀገራችን ክፍል በዚህ በጦርነት ምክንያት ልጆቻቸውን እንዲገብሩ የሚገደዱ ልጆቻቸውን ያጡ ልጆቻቸውን ምናልባት ቁመው ያልቀበሩ ህልፈታቸው የደረሳቸው እናቶችን ሳስብ በጣም በእነሱ ቦታ መሆን እኔ እንጃ ያታብዳል። መፈጠርን የሚያስጠላል። ሁሉን ነገር ያስጨልማል። ይሄ በቃ የመጨረሻው ትልቁ ፈተና ነው። የመጨረሻ በቃ የሰማይ መደፋት ነው እና ከጦርነት ምንም የሚገኝ ነገር የለም። ጦርነት መጥፎና መጥፎ ኮንስኩዌንስ ብቻ ነው ያለው። ስለዚህ አሁንም ሀገራችንን ከጦርነት እግዚአብሔር ይጠብቅ፣ ከጦርነት እግዚአብሔር ይታደግ። እንባቸው የፈሰሱ እናቶችን እንባ ያፍስ፣ ሀገራችንን ሰላም ያድርግልን፣ አንድ ያድርገን ለማለት እፈልጋለሁ። ያው ያየሁትና መነሻ ያደረኩት ለጽሁፌ የትግራይ እናቶች ሀዘንና ልቅሶ ስለሆነ እግዚአብሔር ከህዝቡ ጋር ይሁን ለማለት እፈልጋለሁ። ይህን አልፎ እንድታዩት መድኃኔዓለም ኢየሱስ ክርስቶስ ይርዳችሁ ለማለት እፈልጋለሁ። አመሰግናለሁ አድማጭ ተመልካቾቼ። መልእክቴ ለሌሎች ሰዎች የሚደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ መልእክቴን አደርሱልኝ። ሁላችንም ስለ ሀገራችን እንጸልይ፣ እንቃትት፣ እንለምን። እግዚአብሔር ሀገራችንን ይባርክ። አመሰግናለሁ። በሌላ ዝግጅት እመለሳለሁ።